ሳይንስና ፔንታገን ያልደረሱባቸው እውነታዎች። ዛሬ 3 የዓለማችን ሳይንቲስቶች ያልፈቷቸውን እውነተኛ ታሪኮች ይዤላችሁ መጥቻለሁ። አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። መልካም ጊዜ። የመጀመሪያው ሳይንስና ፔንታገን ያልፈቱት የሰይጣናዊ እርሻ ሚስጥር፣ ስኪንዋከር ራንች። በአሜሪካ ዩታ ግዛት ውስጥ በተራሮች መካከል ተሸሽጎ የሚገኝ አንድ እርሻ አለ። ይህ ቦታ የስኪንዋከር እርሻ ይባላል። እዚህ ቦታ ላይ ተፈጥሮ ሕጓን ትቀይራለች። ሳይንስ ሊሆን አይችልም የሚላቸው ነገሮች ሁሉ እዚህ ቦታ ላይ በካሜራ ተቀርጸዋል። ጥይት የማይበሳቸው ግዙፍ እንስሳት፣ በአየር ላይ የሚንሳፈፉ ብርሃኖችና በሰከንድ ውስጥ የሚጠፉ ከብቶች የቦታው መታወቂያዎች ናቸው። በጣም የሚገርመው ነገር የአሜሪካ መከላከያ ሚኒስቴር ፔንታገን ይህንን ቦታ ለመመርመር በሚሊዮን የሚቆጠር ዶላር በሚስጥር መድቦ ነበር። ዛሬ ሳይንስ የተሸፈነበትንና ፖለቲካው የደበቀውን የስኪንዋከር እርሻ ሚስጥር በዝርዝር እንመረምራለን። እንደ አውሮፓውያን አቆጣጠር በ1994 ቴሪ ሻርማን እና ቤተሰቡ እርሻውን ገዙ። ነገር ግን በገቡ በመጀመሪያው ቀን አንድ ግዙፍ ተኩላ አጋጠማቸው። ተኩላው ከከብቶቻቸው አንዱን ሲነክስ ቴሪ በቅርብ ርቀት 3 ጊዜ በጥይት መታው። የሚገርመው ግን ተኩላው ደም እንኳ አልፈሰሰውም። ምንም እንዳልተፈጠረ ወደ ጫካው ገባ። ይህ ጅምር ብቻ ነበር። በሚቀጥሉት 20 ወራት ውስጥ ከብቶቻቸው ያለምንም የደም ጠብታ አካላቸው ተቆራርጦ መገኘት ጀመረ። ሳይንስ ይህንን ጥንቃቄ የተሞላበት ቀዶ ጥገና በበረሃ ውስጥ ማን ሊያደርገው ይችላል ለሚለው ጥያቄ መልስ አላገኘም። ታሪኩ ለዓለም ሲሰማ ሮበርት ቢግሊው የተባለ ቢሊየነር እርሻውን ገዛው። ቢግሊው ከፔንታጎን ጋር የቅርብ ግንኙነት ያለው ሰው ነበር። በ2007 ዓ.ም የአሜሪካ መከላከያ ሚኒስቴር AAWSAP በሚባለው ሚስጥራዊ ፕሮጀክት 22 ሚሊዮን ዶላር መድቦ ምርመራ ጀመረ። የፖለቲካውን እንቆቅልሽ እዚህ ጋር ይጀምራል። መንግስት በአንድ ተራ እርሻ ላይ ይህንን ያህል ገንዘብ ለምን ይመድባል? ፖለቲከኞች እዚያ ቦታ ላይ የጠላት ሀገር ቴክኖሎጂ ወይም ከመሬት ውጪ ያለ ኃይል እንዳለ ጠርጥሮ ነበር። የታሪኩ ሚስጥራዊነት በሳይንስና በፖለቲካ ደረጃ ዛሬም ድረስ በብሔራዊ ደህንነት ምክንያት ተቆልፎበታል። ወደ እርሻው የገቡ ሳይንቲስቶች አንድ እንግዳ ነገር፣ በአየር ላይ 1.6 ጊጋሄርዝ የሚለካ ያልታወቀ የሬዲዮ ሞገድ አለ። ይህ ሞገድ በሰዎች አእምሮ ላይ ከፍተኛ ድንጋጤና ፍርሃት ይፈጥራል። ሳይንሱ እዚህ ጋር መውደቅ ይጀምራል። የመሳሪያዎች መበላሸት። በቦታው ላይ ሲደርሱ አዳዲስ ካሜራዎችና ባትሪዎች እዚያ ቦታ ላይ ሲደርሱ በሰከንድ ውስጥ ይሞታሉ። ፖርታል። በሰማይ ላይ በድንገት የሚከፈቱና የሚጠፉ የብርሃን በሮች በካሜራ ተቀርጸዋል። አካላዊ ጉዳት። ተመራማሪዎች ያለምንም ምክንያት በሰውነታቸው ላይ የራዲዮ አክቲቭ ጨረር ጉዳት ደርሶባቸዋል። ሳይንስ ዛሬም ድረስ ምንጩ የት ነው ለሚለው ጥያቄ ምንም አይነት ሳይንሳዊ መልስ አላገኘም። አካባቢው የናቮዳ እና የዩቴ ጎሳዎች መሬት ነበር። እነርሱ እንደሚሉት ቦታው የተረገመ ነው። ስኪንዋከር ማለት ቅርጹን የሚቀይርና ሰውን የሚጎዳ ጠንቋይ ማለት ነው። ፖለቲካው ቴክኖሎጂን ቢጠቀምም የጥንቶቹ ሰዎች ግን የማይታዩ ኃይሎች መኖሪያ ነው ይላሉ። ዛሬም ቢሆን ወደ እርሻው መግባት ለሕይወት አደገኛ ነው። ስኪንዋከር እርሻ የሰው ልጅ ዕውቀት ገደብ እንዳለው ትልቁ ማረጋገጫ ነው። ሳይንስ ያያል፣ ነገር ግን ሊያስረዳው አልቻለም። ፖለቲካ ያውቃል፣ ነገር ግን ሊናገረው አልፈለገም። እናንተስ ምን ይመስላችኋል? ይህ ቦታ ለሌላ ዓለም መግቢያ በር ነው ወይስ መንግስት የሚደብቀው ሚስጥራዊ ሙከራ? ሐሳባችሁን ኮሜንት ጋር አስፍሩልን። ሳይንስና የጦር ኃይል የደበቁት ሚስጥር 2 የመቶ አለቃ ማንቴል አሳዛኝ ሞት። ዓመቱ 1948 ነው። በኬንታኪ ሰማይ ላይ አንድ ግዙፍና የሚያበራ ክብ ነገር ታየ። የአሜሪካ አየር ኃይል መቶ አለቃ ቶማስ ማንቴልን ይህንን አካል እንዲያሳድድ አዘዘው። ማንቴል በአውሮፕላኑ እየተከታተለ ይህ ነገር ግዙፍና ከብረት የተሰራ ነው ብሎ ለቁጥጥር ክፍሉ የመጨረሻውን ሪፖርት አደረገ። ከዚያም ግንኙነቱ ተቋረጠ። ከጥቂት ሰዓታት በኋላ የማንቴል አውሮፕላን ተሰባብሮ ተገኘ። ሳይንስ ቬነስ የተባለችውን ኮከብ ሲያሳድድ አየር አጥሮት ሞተ ቢልም እውነታው ግን ከዚያ በላይ አስፈሪ ነው። ዛሬ ሳይንስ የተሸፈነበትና ፖለቲካው የደበቀውን የማንቴል ሚስጥር እንመረምራለን። ታሪኩ የጀመረው በጥር ወር 1948 ነው። በመቶዎች የሚቆጠሩ ሰዎች
በኬንታኪ ግዛት አንድ ትልቅ በራሪ አካል ሲመለከቱ ለፖሊስ ደወሉ። ፖሊስም ለአየር ኃይሉ መረጃውን አሳለፈ። መቶ አለቃ ማንቴል እጅግ ጎበዝ አብራሪ ነበር። 3 አውሮፕላኖችን እየመራ ወደ አካሉ ተጠጋ። ጓደኞቹ እጅግ ከፍታ ላይ ስለሆነ አደገኛ ነው ብለው ሲመለሱ፣ ማንቴል ግን ሊይዘው እሞክራለሁ ብሎ ጉዞውን ቀጠለ። ከአደጋው በኋላ ሳይንቲስቶችና ወታደራዊ ባለስልጣናት ሁኔታውን ለማብራራት ሞከሩ። የቬነስ ግምት ማንቴል ያሳደደው የቬነስን ኮከብ ነው አሉ። ነገር ግን በዚያ ቀንና ሰዓት ቬነስ በአይን ልትታይ የማትችልበት ሁኔታ እንዳልነበር በስነ ከዋክብት ሳይንስ ተረጋግጧል። ሚስጥራዊ ፊኛ የአየር ሁኔታ መመርመሪያ ፊኛ ነው የሚል ሌላ ምክንያት ቀረበ። ነገር ግን ፊኛ 20,000 ጫማ ከፍታ ላይ ሆኖ እንደ ማንቴል አይነት ልምድ ያለውን አብራሪ ከብረት የተሰራ ግዙፍ ነገር ነው ብሎ እንዲሳሳት ሊያደርገው ይችላል የሚል ጥያቄ አለ። እዚህ ጋር ነው ፖለቲካው የሚገባው። የአሜሪካ መንግስት ፕሮጀክት ሳይን የተባለ ሚስጥራዊ ምርመራ አቋቋመ። ማንቴል ሞተ። መንግስት በዩፎ ጉዳይ ላይ ያለውን አቋም እንዲቀይር አድርጎታል። ሚስጥሩ የአውሮፕላኑ ፍርስራሽ ሲገኝ እጅግ በጣም ታናናሽ በሆነ ስብርባሪዎች የተከፋፈለ ነበር። አውሮፕላኑ በሰማይ ላይ እያለ በከፍተኛ ኃይል ተመቷል የሚል ጥርጣሬ ተነሳ። ፖለቲከኞች ግን ህዝቡ እንዳይደነግጥ እውነቱን ደበቁት። ማንቴል ያየው ነገር ምንድን ነበር? ሳይንስ ዛሬም መልስ የለውም። በቅርቡ በ2024 እና በ2025 የወጡ ወታደራዊ መረጃዎች እንደሚያሳዩት ተመሳሳይ ክብና ከብረት የተሰሩ አካላት ዛሬም በሰማይ ላይ ይታያሉ። የማንቴል ታሪክ የዘመናዊው የውፎ ጥናት መጀመሪያ ነው። ሳይንስ የለም ሊለው ያልቻለው፣ ፖለቲካው ደግሞ ምንም አይደለም ብሎ የሸፈነው እውነታ ዛሬም ድረስ በኬንታኪ ሰማይ ላይ ይንሳፈፋል። መቶ አለቃ ቶማስ ማንቴል የሞተው ለሀገሩ ወይስ ለታላቁ ሚስጥር? ሳይንስ ማንነቱን አጥቶታል፣ ፖለቲካው ቀብሮታል። እናንተስ ምን ይመስላችኋል? ማንቴል ያሳደደው ፊኛ ነበር ወይስ ለሌላ ዓለም መርከብ? በሰማይ ላይ ያልታወቁ ነገሮች አይታችሁ ታውቃላችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። ሳይንስና ፖለቲካ ያልፈቱት የሰማይ ሚስጥር 3 የባርኒ እና የቤቲ ሂል እውነተኛ ታሪክ። መስከረም 19 ቀን 1961 ዓ.ም ባርኒ እና ቤቲ ሂል የተባሉ ባልና ሚስት በኒው ሃምፕሻየር በኩል ወደ ቤታቸው እየተጓዙ ነበር። በድንገት አንድ የሚያበራ አካል መኪናቸውን መከተል ጀመረ። ከጥቂት ሰዓታት በኋላ ግንኙነታቸው ተቋረጠ። ወደ ቤታቸው ሲደርሱ ግን የሚገርም ነገር አጋጠማቸው። 2 ሰዓት ሙሉ ከህይወታቸው ላይ ተቋርጦ የጠፋ ይመስላል። የት ነበሩ? ምን ገጠማቸው? ዛሬ ሳይንስ የጋራ ቅዠት ሊለው ያልቻለውንና ፖለቲካው የደበቀውን የታሪካችንን ትልቁን ሚስጥር እንመረምራለን። ባርኒና ቤቲ ወደ ቤታቸው ሲመለሱ በሰውነታቸው ላይ እንግዳ የሆኑ ምልክቶች አዩ። የባርኒ ጫማ ተቀዳዷል። የቤቲ ልብስ ደግሞ በማይታወቅ ኃይል ተበሳስቷል። በጣም የሚገርመው ነገር ከመኪናቸው ጀርባ ላይ ኮምፓስን የሚያሳት ከፍተኛ የማግኔት ኃይል ተገኝቷል። ሳይንስ መኪናው ላይ ያለው ኃይል ከየት መጣ ለሚለው ጥያቄ መልስ የለውም። ሁለቱም ግን በዚያች ምሽት ምን እንደተፈጠረ ምንም ትዝታ አልነበራቸውም። ከ2 ዓመት በኋላ ሁለቱም በህልማቸው በሚታያቸው አስፈሪ ምስል ምክንያት ወደ ታዋቂው የሥነ አእምሮ ሐኪም ዶክተር ቤንጃሚን ሲሞን ጋር ሄዱ። ዶክተሩ በሃይፖሰስ አማካኝነት የተደበቀውን ትዝታቸውን እንዲናገሩ አደረገ። ሁለቱም በተናጠል የሰጡት ምስክርነት አንድ አይነት ነበር። 3 አይን ያላቸውና አጫጭር ፍጥረታት ወደ መርከባቸው ወሰዱን፣ የሕክምና ምርመራ አደረጉብን አሉ። ሳይንስ ይህ የአእምሮ ውጥረት ውጤት ነው ቢልም ቤቲ የሳለችው የከዋክብት ካርታ ግን ሁሉንም ነገር ቀየረው። ቤቲ ሂል በመርከብ ውስጥ ያየሁት ነው ብላ የሳለችው የከዋክብት ካርታ በወቅቱ ለነበሩ ሳይንቲስቶች ምንም ትርጉም አልነበረውም። ነገር ግን ከዓመታት በኋላ ሳይንስ አዳዲስ ከዋክብትን ሲያገኝ ቤቲ የሳለችው ካርታ ዜታ ሪቲኩሌት ከተባለው የከዋክብት ስብስብ ጋራ 100% ተመሳሳይ ሆኖ ተገኘ። ቤቲ በወቅቱ በሳይንስ ያልታወቁትን ከዋክብት እንዴት በትክክል ልትስል ቻለች? ይህ ሳይንስ እስካሁን መልስ ያልሰጠው ትልቁ ማስረጃ ነው። የአሜሪካ አየር ኃይል ወይም ፕሮጀክት ብሉ ቡክ ይህንን ታሪክ በሚስጥር መርምሮታል። በዚያች ምሽት በራዳር ላይ የታዩ ያልታወቁ አካላት እንደነበሩ በሰነድ ተረጋግጧል። ፖለቲከኞቹ ግን የአየር ሁኔታ ክስተት ነው በሚል ታሪኩን ለመሸፈን ሞክረዋል። ለምን? ምክንያቱም
የታሪኩ እውነተኛነት የብሔራዊ ደህንነትን ስጋት ስለነበር ነው። ባርኒ እና ቤቲ ሄል እስከ ሕይወታቸው ፍጻሜ ድረስ ያዩት ነገር እውነት እንደሆነ ሲመሰክሩ ኖረዋል። ሳይንስ በካርታው ተገርሟል፣ ፖለቲካው በሰነዱ ደንግጧል። እናንተስ ምን ይመስላችኋል? ይህ የታመመ አእምሮ ቅዠት ነው ወይስ የሰው ልጅ ከመሬት ውጪ ካሉ ፍጥረታት ጋር ያደረገው የመጀመሪያው ግንኙነት? ሐሳባችሁን ኮሜንት ላይ አስፍሩ። በሚቀጥለው ሚስጥር እስክንገናኝ ቸር ቆዩልኝ።